ወንድሜ ይሄ ጣትህ ለእግዚአብሔር ቃል ካልሆነ ቁረጥና ጣለው። ይሄ አይምሮህና ይሄ ልብህ ለዚህ ቃል ካልተዘጋጀ በጣም አደጋ ውስጥ ነህ። በደም ስማኝ፣ በደም አድርገህ ሼር አድርግ፣ ጫን በለውና የሚመጣውን ሴንድ እስከ መጨረሻ አጥፋና ለእግዚአብሔር ቃል እጅ ጣትህ 50 ጊዜ ኮፒሊንግ ካቃተው እኔ አልልህ ምንም አልልህ። ስማኝ ግን የምትጽናናበት ብቻ አይደለም እግዚአብሔር ጉልበቴ ነው ብላችሁ የምታምኑ ሰዎች ለእናንተ መልእክቴ ለጌታ በደንብ አድርጋችሁ ስሙኝ። በመዝሙረ ዳዊት ምዕራፍ 15 ቁጥር 1 እንደዚህ የሚል ቃል ታገኛላችሁ። ጉልበቴ እግዚአብሔር ሆይ እወድሃለሁ፣ እግዚአብሔር ዓለቴ መጠጊያዬና ታዳጌ ነው፣ አምላኬ የምሸሸግበት ዓለቴ፣ እርሱ ጋሻዬ የደህንነቴም ቀንድና አምባዬ ነው። ቀንድ የንጉሥ ነው። ትርጉሙ እየነገርኳችሁ ነው። ቁጥር 3 ላይ ምስጋና የሚገባው እግዚአብሔርን እጠራለሁ። ማርያም አይደለችም፣ ቅዱሳን አይደለም፣ ሰማዕታት አይደለም። ያዝልኝ። ምስጋና የሚገባው እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። ወዳጄ ማንም ጥራ አድን፣ ማንንም ጥራ አድን። በቃ ልንገርህ ከኔ የምትድነው ምስጋና የሚገባው እግዚአብሔርን ጠራለሁ ከጠላቴም ድናለሁ አለ መጽሐፍ። በኮሜንት ሴክሽን ላይ ገባ እግዚአብሔር ቀንዴ ነው በል። ቀንድ ማለት ትርጉሙ ንጉሥ ማለት ነው። እመነኝ ወንድሜ፣ በዚህ ቪዲዮ በደንብ ትጽናናለህ። ተጽናንተሃል? ተጽናና ለሌሎች እንዲደርስ ዲዩት አድርገህ ስራበት። በዚህ ቪዲዮ ኮፒ ሊንክ ተውና ሼር ተሩ። ላይክ አታርጉ እሺ። ኮፒ ሊንክና ሼር ብቻ ነው በቃ። ላይኩን ተውት እሺ። ኮሜንት ሴክሽን ላይ ምሽ ተውት፣ ግን ለብዙ ሰው ይዳረስ። ሼር እንዲሆንልኝ ምን ታደርጋላችሁ? ዲዩት አድርጉና ስሩበት በዚህ ቪዲዮ። በቃ ወዳችኋለሁ። እግዚአብሔር ቀንዴ ነው። እግዚአብሔርን ስጠራ ከጠላቶቼ ድናለሁ አለ መጽሐፍ። ሌላ ማንንም አልጠራም። ሻሎም። ሰናይ ቀን ጆን ተባለ።